በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ዛሬ የምንማረው ርዕስ እመቤታችን ቅድስት ድንግል ማርያም ዕርገት ነሐሴ 16 ቀን የሚመለከት ይሆናል። እግዚአብሔር አምላካችን ልቡናችንን ይክፈትልን። እመቤታችን ቅድስት ድንግል ማርያም ያረገችው ነሐሴ 16 ቀን ነው እና እመቤታችን ቅድስት ድንግል ማርያም ሲታረግ መጀመሪያ ያገኛትማ ቶማስ በልመና እመቤታችን ተገናኙ። እመቤታችን ሰበን ሰጠችው ለበረከት። ያንን ሰበን ለሐዋርያት ሰጥቷቸዋል። የእመቤታችን የቅድስት ድንግል ማርያም ታሪክ የሚጀመረው በዕረፍቷ ቀን እመቤታችን ቅድስት ድንግል ማርያም ያረፈችው ጥር 21 ቀን ነው። ጥር 21 ቀን እመቤታችን ስታርፍ ሐዋርያት ተሰብስበው እመቤታችንን ለመገነዝ ተሰበሰቡ። ጸሎት አድርገው ለመቅበር አስበው ተሰበሰቡ። ግን አይሁድ ተንኮለኞች ነበሩ። በዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሞ እኛን እያስቸግረን ነበረ። ምክንያቱም ተነስቷል አድርጓል እያሉ ያስቸግረን ነበር። አሁን ደግሞ እናቱ በተመሳሳይ ተነሳች አድርገች ብለው እንዳያስቸግሩን እኛ ተሰብስበን በእሳት እናቃጥላት ብለው ተመካከሩ አይሁድ እና አይሁድ በሚመካከሩ ጊዜ ከመካከላቸው አንድ ኃይለኛ ሰው መረጡ። ይህ ሰው ስም ታውፋንያ ይባላል እና ታውፋንያን ጠርቶ አንተ ኃይለኛ ጎበዝ ነህ እና መጀመሪያ እኛም አብረን ከኋላ እንከተላለን። አንተ ሂድና የእመቤታችን ሬታ ማለት የእመቤታችን አጎበር አንተ ጨብጠው እና እኛ ተሰብስበን በእሳት እናቃጥላትን ተመካክረው ነበረ እና ታውፋንያ ቀረብ ብሎ የእመቤታችንን አጎበር በእጁ ሲማራክ ሁለት እጁን ቀጠው ማለት ነው። ግን ታውፋንያ ደነገጠ። ወደ እመቤታችን መለመን አቀረበ። እመቤቴ እኔ ይቅርታ ብሎ ጠየቀ። በዛ ጊዜ እመቤታችን በታምር ቅዱስ ጴጥሮስን እጁን መልስለት አዘዘችው እና ቅዱስ ጴጥሮስ እጁን መልሶለት እንደነበረው አድርጎለታል። እመቤታችን ለወዳጅ ብቻ አይደለም ለጠላት የምትራራ እናት ናት። እመቤታችን ቅድስት ድንግል ማርያም ውሻ እንኳን ሲጠማ በጫማዋ አድርታለች። ርኅራኄ ያላት የአምላክ እናት ነች። በዛን ጊዜ አይሁድ ተንኮል ቢሰሩም በዛን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የእመቤታችንን ሥጋዋን ነጥቆት በገነት ዛፍ ስር አስቀመጣት። ዕፀ ሕይወት ዛፍ ስር አስቀመጣት እና ዮሐንስ ደቀ መዝሙር አብሮም ነበረ። ጌታችን በተሰቀለ ጊዜ አደራ ብሎ የሰጠው በዛም እመቤታችን ሞታ በምትቀርበት ጊዜ አልተለየም። በዛን ጊዜ ከእመቤታችን ጋር አብሮ ዮሐንስ ወደ ገነት ዛፍ ስር አብሮ ተቀምጦ ነበረም እና ዮሐንስ አይቷል። እመቤታችን የት እንደተቀመጠች አይቷል። እመቤታችን ያረፈችው ጥር 21 ቀን ነው እና እመቤታችን ስታርፍ ቦታው ያረፈችበትን ቦታ ዮሐንስ አይቶ ሐዋርያት ግን ለምን በአይሁድ በሚጣሉበት ጊዜ ፈርተው ሁሉም ሸሽተው ነበር። ግን ዮሐንስ ግን ከእመቤታችን አልተለየም፣ አብሯት ነበር እና እመቤታችን ስታርቅ አብሮ አንድ ላይ ዕፀ ሕይወት ሥጋዋን ተነጥቆ ሲወሰድ ዮሐንስ አብሮ ነበረ እና አይቶን እመቤታችን ሥጋዋ ዕፀ ሕይወት በገነት ዛፍ ስር ተቀምጦ አጀም እና ዮሐንስ ተመልሶ መጣ። አሁን
ሐዋርያት አዝነው ተቀምጠው ነበረ። ዮሐንስ እንዴት ነው እንዴት አደረጋችሁት የእመቤታችን ፊላሪቱ ጠይቃችሁ እኔ ሁሉም ሐዋርያት እኛ የት ቦታ አይሁድ እኛ ፈርተን ሸሽተናል። በዚህ ምክንያት እመቤታችን በገነት ዛፍ ስር መሆኗን አላወቁም። ዮሐንስ ግን ነገራቸው። እመቤታችን በገነት ዛፍ ስር አለች ብሎ ነገራቸው እና ሐዋርያት በቅናት መንፈሳዊ ቅናት ምክንያት ጾም ጀመሩ። ጾም ጀምረው ነሐሴ 1 ቀን እስከ 14 ቀን ማለት 2 ሱባኤ አደረጉ። 2 ሳምንት ማለት ነው። 7 ጀመር 7 2 14 ቀን። በ14ኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የእመቤታችንን ሥጋ ከገነት አንስቶ ለሐዋርያት ሰጥቷቸዋል። ሐዋርያትም እመቤታችን ቅድስት ድንግል ማርያም ሥጋዋን ሲያዩ ልክ ትኩስ እሬት የሚመስሉ እና ሲያዩ ደስ አላቸው። ተሰብስበው ጸሎት አደረጉ፣ አመሰገኑ። በ14ኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ቀድሶ ሁሉንም አቆረባቸው። የእመቤታችንን ሥጋ በማቅረብ ደስ ብሏቸው ጾማችሁ ተሳካ። ጾማችሁ ውጤት አገኘ፣ የተመኙትን አገኙ እና እመቤታችን ቅድስት ድንግል ማርያም ጌቴሴማኒ የሚባል አትክልት ቦታ እመቤታችን ቅድስት ድንግል ማርያም ሐዋርያት ሰብስበው ቀበሯት። መቼ? ነሐሴ 14 ቀን። ለምን? ሱባኤውን የጨረሱት ነሐሴ 14 ስለሆነ ጾሙን ከጨረሱ በኋላ እመቤታችንን ቀበሯት። ነሐሴ 14 ቀን በኋላ ከቀበሯት በኋላም ሐዋርያት ሄዱ። አሁን እመቤታችን በ3ኛው ቀን ማለት ነው እንደ ልጇ ተመሳሳይ ልጇ በ3ኛው ቀን ተነስቷል። ከሙታን ተነስቷል። የእመቤታችን ቅድስት ድንግል ማርያም አረገች። በ3ኛው ቀን ማለት ነሐሴ 16 ቀን። አሁን ነሐሴ 16 ቀን እመቤታችን ስታርግ ቶማስ በደመና ተገናኙ። ቶማስ ሀገር ህንድ ሀገር ሄዱ ሲያስተምር ነበር። ሐዋርያዊ አገልግሎት ነበር። በዚህ ምክንያት ሲመለስ በደመና እመቤታችን ቅድስት ድንግል ማርያም አገኘችው እና እመቤታችን ቅድስት ድንግል ማርያም በደመና በምታገኝበት ጊዜ ቶማስ ደነገጠ። አይቶ ምን አለ? እመቤቴ ቀድሞ አንቺን የልጅሽን ትንሣኤ አላየሁም፣ አሁን ደግሞ እንደገና አንቺም ተመሳሳይ አላየሁም። እንዴት ነው? አዘነ። ቶማስ አዘነ። እመቤታችን አይዞህ አትዘንም፣ እነሱ እኔን እርገት አላዩም፣ እኔ እርገት አንተ ብቻ ነው ያየው። አሁን ይህንን ሰበን ማለት እመቤታችን የተጠቀለችበት መግነዝ ያደረጉት ማለት ነው። ይህንን ለመታሰቢያ ቶማስ እመቤታችን ሰጠችው። አሁን ቶማስ ይዞ መጣ። ሐዋርያትን አገኛችሁ። እመቤታችን እንዴት ሆነች? እመቤታችን በፊት ጥር 21 ቀን አርፋ ነበረ እና ቶማስ አገር ስብከት ተማሪ ስለሆነ የሁሉ ታሪክ አላየም ነበር። እንዴት ሆነች? ባለፈው ጥር ምሻቂ ነበረ። እንዴት ሆነች ብሎ ጠየቃችሁ። በእመቤታችንማ አግኝተት ሥጋዋን ጌታችን በጾም በጸሎት ለመናን አምጥቶ ቀብረናታል። ጌቴሴማኒ እንዳል ቦታ ቀብረናታል። ቶማስ የያዘውን ያውቃል። በዚህ ምክንያት ጥርጥር አይደለም አሟል እና እናንተ እንዴት ነው? ይህ ነገር አይመስልኝም አላት። አንተ ሁልጊዜ ትጠራጥራለህ እና ብሎ ቅዱስ ጴጥሮስ ወደ እመቤታችን መቃብር ይዞት ሄደ። በዛን ጊዜ እመቤታችን በመቃብር የለችም፣ ተነስታለች። ምክንያቱም እመቤታችን አርጋለች። በአባት ቀኝ በልጇ ቀኝ ተቀምጣለች።
በልጇ በመድኃኔዓለም ቀኝ ተቀምጣለች። ንግሥቲቱ በቀኝ ትቆማለች ተብሎ ቅዱስ ዳዊት ተናግሯል እና እመቤታችን በቀኝ ተቀምጣለች እና ቶማስ የያዘውን ያውቋል። ለሐዋርያት እናንተ እኔን አታምኑም እንጂ እመቤታችን ስታርግ እኔ አይቻታለሁ እና የሰጠች ሰበን ለምልክት አሳያቸው። እነሱም አመኑ። አዎ እመቤታችን እኛን የገነዝንባት ሰበን ይሄ ነው። ሁሉም አመኑ። ለበረከት ሁሉም ተካፍለውታል ማለት ነው እና ዛሬ እመቤታችን ቅድስት ድንግል ማርያም ዕርገት ቤተክርስቲያናችን ታከብራለች። እኛም ከእመቤታችን ቅድስት ድንግል ማርያም በረከት ሁላችንም እንከፋፈላለን። ሐዋርያት ከእመቤታችን ቅድስት ድንግል ማርያም በረከት አግኝተዋል። በእመቤታችን ቅድስት ድንግል ማርያም ጾም የጾሙትማ ሐዋርያት ናቸው። ለምን? የእመቤታችን ቅድስት ድንግል ማርያም ሥጋዋን አምጥቶ ጌታችን ሰጣቸው እና ሐዋርያት ሰብስበው ቀብረዋታል። እመቤታችን በእውነት አድርጋለች እና ቤተክርስቲያናችን የእመቤታችንን ዕርገት ታስተምራለች። እመቤታችን ቅድስት ድንግል ማርያም እንደ ልጇ አድርጋለች። በልጇ ቀኝ ተቀምጣለች። ስለኛ ፍጥረት ሁሉ ታማልዳለች። እኛም እንለምናት እና እመቤታችን ቅድስት ድንግል ማርያም በረከቷ አማላጅነቷ በሁላችንም ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን።